ፕሬዝደንቱ ኦቦ ሽመልስ አብዲሳ ለስራ ጉዳይ ወደ ሀረርጌዋ ጎሮ ጉቱ ይሄዳሉ። እቺ ወግ 5 ወር ያለፋት ወግ ብትሆንም ጥሩ ትምህርት የምትሰጥነችና በተቻላችሁ አቅም ለማዳመጥ ሞክሩ። እንግዲህ ፕሬዝደንቱ ወደ ጎሮ የሄዱበት ምክንያት አንደኛው የተጠናቀቁ ስራዎችን ለመመረቅ፣ ሁለተኛ የተጀመሩ ስራዎችን ለመጎብኘት ነው። እነዚህ የከተማ ከንቲባዎች ከሚገመገሙበት መስፈርቶች አንዱ ለወጣቶች የስራ ፈጠራ ነው። ስለዚህ የጎሮ ከንቲባ ከሚገመገምበት አንዱ ለጎሮ ወጣቶች ምን ያህል ስራ ፈጥረሃል የሚል ነው። ይህን ያውቀዋል እና የክልሉ ፕሬዝደንት ወደ ከተማዋ እንደሚመጣ ሲያቅ ሼድ ይሰራል። ሼድ አዳዲስ ሼዶች ይሰራል በቆርቆሮ ከተማዋ ላይ ጎሮ ከተማ ላይ ያሉ የፈረንጅ ከብቶችን ይከራያል። ፕሬዝደንቱ ጎሮ ደርሶ እስኪመለስ ድረስ ይከራያቸውና በዛ በሰራው ሼድ ላይ ያስገባቸዋል። ከዛም በኋላ እዛው መዘጋጃ ቤት የሚሰሩ የተለያዩ ዲፓርትመንት ሰራተኞችን እንደ ስራ አጥ ተደራጅተው እንደ ከብት ማደለብ ላይ እንደ አደራጃቸው አድርጎ በየቦታው ያቆማቸውና ፕሬዝደንቱ ሲመጡ የሆነ ስራ አጥ ነበርኩ 80 የምትታለብ 100 የምትታለብ እያሉ ያስረዳሉ። ይሄ ምርጥ ደራሲ የደረሰው ድርሰት ነው ይመስለው እንጂ የጎሮ ጉቱ ከንቲባ ጫያ የሚባል የኦቢኤን ቴሌቪዥን ፕሮግራም ላይ ቀርቦ አምኖታል። ያመነው ነው። ጫያ ፕሮግራም ላይ የጎሮን ከንቲባ ንግግር ኦሮምኛ የሚችሉ ሰዎች መስማት ትችላላችሁ። ነገር ግን እኔ እዚህ ጋር አንድ ጥያቄ የማነሳው መቼውስ ፕሬዝደንቱ የገጠር ሰው ነበሩ። አብሮ ያልቆየ ከብት እንደሚዋጋ ያውቃሉ። እርስ በርስ ይዋጋሉ። አብሮ ከቆዩ ግን ከብት እርስ በርስ አይወጋጉም። እነዛ ከብቶች እርስ በርስ ይወጋጉ ነበረ። ሼዱ አዲስ ነው። የተሰራው እንትን አዲስ ነው። ቦታው ምንም ነገር ያልሄደበት መሆኑ ያስታውቃል። ይሄን አይተው ሊሸውዷቸው እንደሆነ እንዴት አልገመቱም የሚል ጥያቄ አለኝ። እንዴት ወይስ አውቀው ነው ለሚዲያ ነው የሚል ነው። የጎሮ ከንቲባን ያባረሩት ይሆን ይቅርታ ብለውት ይሆን የማውቀው ነገር የለም። ይህንኑ በተያያዘ ጠቅላይ ሚኒስትሩ ወደ ምዕራብ አባያ ከሄደው በቅርብ ጊዜ የገጠር ኮሪደርን ጎብኝተዋል። ይሄ የገጠር ኮሪደር እንግዲህ እዛ አካባቢ የሚኖሩ ሞዴል አርሶ አደሮች ባካበቱት ሀብት የሰሩት ነው ተብሎ ነው የደቡብ ክልል ሰዎች ሲያስጎበኟቸው የነበር። እነዚህ ሰዎች የበርበርና የማን የሚባል የቦረዳ ወረዳ ከዚህ በፊት ነግሬያቸዋለሁ። በከሰል ድንጋይ የበለጸገ ቦታ ነው ቦረዳ ማለት። አንድ ልጅ አሁን እስር ቤት ከተውታል። 12 ወር ምናምን አልፎታል እስር ቤት ከከተቱት። እሱ ያ ቦታ ላይ ከሰል እንዳለ ያረጋግጣል። ካረጋገጠ በኋላ ኦልሬዲ 2 አይነት ነው የከሰል ፍቃድ የምታወጣው። አንድ ፍለጋ ነው፣ 2 ደግሞ ማምረት ነው። ፍለጋውን አድርጎ ከሰሉን መኖሩ ካረጋገጠ በኋላ የማምረት ፍቃድ ይከለክሉታል። የአካባቢ ተወላጅ አይደለህም በሚል ነው ያንን ልጅ እንትን ያሉት። ለፋና ቴሌቪዥን የማዕድን ስር ቁማርተኞች የሚል ኢንተርቪው ላይ ታዩታላችሁ ያ ልጅ እና ያንን ነገር በማጋለጡ ምክንያት እንትኑንም ከለከሉትና ከሰሉንም ከለከሉት። ልጁንም በወንጀል ብለው ምናምን ጠምጥሞ የሚጠመጥሟት ነገር አለ። እስር ቤት ከተውታል አሉ። የት እንደይዘውት እንደጠፉ አላቅም። እንግዲህ ያንን የከሰል ድንጋይ ለነዚህ ለሚቀርቧቸው ሰዎች አከፋፍለውታል። እነዛ ሰዎች ናቸው እንግዲህ አሁን ጠቅላይ ሚኒስትሩ ሊመጣ ስለሆነ ኑና እነዚህን የእንትን ስሩ ተብሎ 1,000 ካሬ ተሰጥቷቸው የእንትን ያሉት እንጂ በተለይ በርበር ላይ የሆቴል ባንትኖች ባለሀብቶች ናቸው፣ የሙዝ ነጋዴዎች ናቸው እንጂ አንዲት ነገር ማረሻና እንትንን አገናኝተው የማያውቁ ናቸው። ስም ጠቅሶ ነው ሰው የነገረኝ። ስም ጠቅሶ ጠቅላይ ሚኒስትሩን የጨበጠችው ሴትዮ ጭምር በርበር ላይ የሆቴል ባለሙያ ነች። ሆቴል ያላት ነች እንጂ ያስታውቃሉ እኮ ልጆቹ ራሱ ከተማ አካባቢ። ከዛን ጠቅላይ ሚኒስትሩ ሲሄዱ እዛ የገጠር ኮሪደር የተባሉ ሶፋዎች ምናምን ጭምር
ከዛ ቦታ ላይ መሸኘታቸውን ነገሩኝ እላችኋለሁና ጠቅላይ ሚኒስትሩም በዚህ ደረጃ የገጠር ሰው ናቸው ብለው ተታለው ይሆን ወይስ እንደ ሽመልስ አብዲሳ ይለፍ ብለው ይሆን? ጥያቄው ለእናንተ ይሁን። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ለሁላችንም እችን ሜሴጅ ላከልን። 25ኛ ዓመት የብር ዩቤልዩ እንኳን አደረሳችሁ ማለቱ ነው። እንግዲህ ኢትዮጵያ ከዛሬ 25 ዓመት በፊት የስነ ምግባርና ጸረ ሙስና ኮሚሽን የሚባል መስሪያ ቤት የላትም ነበር ማለት ነው። ከዛሬ 25 ዓመት በኋላ ነው በጀት መድባ፣ ኃላፊዎችን መድባ፣ ሰራተኞች መድባ በጊዜው የነበሩትን ስነ ምግባር የሌላቸውን ትውልዶችና ኮራፕትድ የሆኑ ሰዎችን ለማጥፋት ያቋቋመችው ይህንን መስሪያ ቤት ከዛሬ 25 ዓመት የዛሬ 25 ዓመት የነበሩ ትውልዶችና አሁን ያሉ ትውልዶችን ስናነጻጽራቸው ሞር ኮራፕትድ የሆኑና ስነ ምግባር የሌላቸው የትኞቹ ናቸው ብለን ስንገምት የትኞቹ ናቸው? የአሁኖቹ ናቸው። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ከተቋቋመ በኋላ የመጡ ትውልዶች ናቸው ማለት ነው። ኢቭን የዛሬ 25 ዓመት ሚሽኑ ሊደርስበት ያሰበው ኢትዮጵያ ኢቲካል የሆኑ ትውልዶችንና ከሌብነት የጸዳ ትውልድን ማፍራት ብሎ ነው የተነሳው። ስለዚህ እንዴት ነው የሆነው? አልተምታታም፣ እንትን አላለም። ስለዚህ እንኳን አደረሰ ራስህን ማለት እንወዳለን እንጂ የተቋቋምክበትን ዓላማ የዛሬይቱን ኢትዮጵያ የ2022 ላይ አናገኛትም። የባሰችዋ ነች የምትታየው። ሌብነት በጠበል ወይም በጸሎት አይድንም። ወይም ደግሞ ኢቲካል ኤንድ አንቲ ኮራፕሽን ኮሚሽን ብለህ ስላቋቋምክ ይሄ ነገር የሚቆም አይደለም፣ ጋንግሪን ነው። ጋንግሪን የሚድን ከሆነ ታከመውና ታድነዋል። ካለበለዛ ግን ቆርጦ የቀረውን እንዲጠቀሙበት ማድረግ ነው እንጂ ሁሉንም ማበላሸቱ አይቀርም። ቃሪያና ሽንኩርት እንዲቸረችር ፍቃድ የተሰጠው አንድ ድርጅት ችርቻሮውን ትቶ ህብረተሰቡን ገንዘባችሁን አምጡና በየወሩ 120% ኢንተረስት፣ እደግመዋለሁ 120% ኢንተረስት በየወሩ ከሰርኩም አተረፍኩም እሰጣችኋለሁ ብሎ ገንዘብ ከለቀመ ምን እየሰራህ ነው ብለን እንጠይቃለን። ምክንያቱም እንደዚህ አይነት 120% የሚያተርፍ የቢዝነስ ሞዴል ካለህ ለምንድን ነው ባንክ ሄደህ ከ24% እስከ 30% ድረስ ለምን አትበደርም? አንተ ምንድነው ከአራጣዎቹ ሰፈር ነው ሆይ ብለን እንጠይቃለን። ይሄን ስንጠይቅህ ትክክለኛው መልስ የምትሰጠን ከሆነ ተንበርክከን ይቅርታ እንጠይቅሃለን። ያለበለዚያ የምታስፈራራን ከሆነ ሰፋ ያለ ጉድጓድ ፈልገህ መግባት ትችላለህ። ምክንያቱም ያለ መሰረቅ መብት ስላለ ቢያንስ እኛ ሳናይህ መስረቅ ስላለብን ካየንህ ማውራታችን አይቀርም። ረቂቅም ሆንክ ዋይቢኤ ሱፐርማርኬት ያመጣችሁት ሞዴል አንድ ሀገር ውስጥ ቋሚ ንብረት የላችሁም። ይሄን ያረጋችሁበት ዋና ምክንያት ችግሩ በተከሰተ ሰዓት ቋሚ ንብረቶችን ሸጦ ማዘዋወሩ ፕሮሰስ ምናምን ስላለው ያን ጊዜ ህግ ስለሚደርስበት ካሹን ትይዙና የያዛችሁትን ካሽ ወደ ዶላር ትቀይሩና ከሀገር መውጣት ነው። ሌላ ምንም ያላችሁ አይመስለኝም። አለን ትክክል ነው እየሰራን ያለ ነው። ቃሪያና ሽንኩርት መቸርቸር 120% ትርፍ እያመጣልን ነው የምትሉ ከሆነ ውጡና አስረዱን። ያለበለዛ ግን ቅድም እንዳልኳችሁ ሰፋ ያለ ጉድጓድ ፈልጋችሁ ልትነከሩ ትችላላችሁ። ምድረ ሌባ